ሰላም ውድ የዋንዛ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ሁላችንም እቃ የምናሰራም ሰዎች ሆነን እቃ የምንሰራ ባለሙያዎች ትልቅ ትምህርት የምናገኝበት አንድ እውነተኛ ታሪክ ይዤላችሁ መጥቻለሁ። ደንበኛችን ቲቪ ስታንድ አሰርቶ ነበር። ነገር ግን አዲስ ትልቅ ቲቪ ገዝቶ ሲመጣ ስታንዱ ላይ አልበቃም። ባለሙያው የትኛውን ስተሰራ ሙሉ ታሪኩን እነግራችኋለሁ። አብራችሁን ቆዩ። ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ታሪኩ እንዲህ ነው። ባለሙያው ዘንድ ሄድና ደንበኛችን ያለኝ 24 ኢንች ቴሌቪዥን ነው፣ ወደፊት ግን 43 ኢንች ቲቪ እገዛለሁ። ስለዚህ ቲቪ ስታንዴን እስከ 43 ኢንች ድረስ የሚችልልኝ አድርግና ስራልኝ ብሎ ይነግረዋል። ባለሙያውም እሺ ይላል፣ ትዕዛዙን ይቀበላል። ከዛ በኋላ ሲሰራ ግን የሰውዬ ያለው 24 ኢንች ነው፣ ቢገዛ ከ32 ኢንች ላያልፍ ይችላል የሚል የራሱን የሆነ ግምት ይገምታል። አንዳንድ ጊዜ ያለንም ኢሚዲየት ሙሉ ኢሚዲየት ከመቁረጥ ወይም ደግሞ ሌላ አዲስ ኢሚዲየት ከመቁረጥ ያለንን ኢሚዲየት የመጠቀም እንትን አለብንና ይህ ባለሙያ ያችን ሂሳብ ሰርቶ እንግዲህ በ32 ኢንች ቴሌቪዥን ድረስ የሚችል ድረስ አድርጎ ይሰራለታል። ይህ ደንበኛችን እንዳለውም 43 ኢንች ቲቪ ገዝቶ ወደ ቤቱ ይገባል። ቤት ሲገባ እንግዲህ ሄዶ ሲያስቀምጥበት ቲቪ ስታንዱ 43 ኢንች ቴሌቪዥን አይችልም። የተሰራው እስከ 32 ኢንች ብቻ ነው እና ይህ ሰውዬ እንግዲህ ማስቀመጫ ቦታ ስላጣ ቦታው ቴሌቪዥኑን የሶፋ ቴብል ላይ ያስቀምጠዋል። በዚህ መሃል ይደውልና ይጠራናል። ሄደን ስናየው የተሰራው ቴሌቪዥን ማስቀመጫ እስከ 32 ኢንች የሚችል ነው፣ 43 ኢንች አይችልም። ስለዚህ እኛም ያለን አማራጭ ያንን ነገር ኤዲት ማድረግ ነበረብን። ከላይ ያለውን ቶፑን ነቅለን የሚይዘውን እስከ 43 ኢንች እንዲይዝ አድርገን ሰርተን እንሰጠዋለን። ከዚህ ታሪክ ላይ በዋናነት መማርና ማወቅ ያለብን ሁለት ስህተቶች እናያለን። አንደኛው ሰውን በእይታ መገመት፣ የባለሙያው ስህተት። እኛ ባለሙያዎች ደንበኛውን አቅም በራሳችን ሚዛን መገመት የለብንም። ደንበኛው የወደፊት ፍላጎቱን ከነገረን ካልሆነም ባይነግረን እንኳን ወደፊት ትልቅ ቲቪ ቢገዙስ ብለን ሰፋ አድርገን የመስራትና የማማከር የሙያ ግዴታ አለብን፣ የመንገርም ግዴታ አለብን። ሁለተኛው የሜትርና የኢንች እውቀት ማነስ። ብዙ ጊዜ ደንበኞች እቃ ሲያዙ የሚያዙትን እቃ በሜትር ሲሰላ ስንት እንደሚሆን አያውቁም። እኛ ባለሙያዎች 43 ኢንች ማለት ይህን ያህል ሳንቲሜትር ነው ወይም ደግሞ ይህን ያህል ሜትር ነው ብለን በግልጽ ልነግራቸው ልናስረዳቸው ይገባል። ደንበኞችም ስናዝ ቢያንስ 43 ኢንች ቴሌቪዥን ምን ያህል ሳንቲሜትር ነው፣ 32 ኢንች ቴሌቪዥን ደግሞ ምን ያህል ሳንቲሜትር ነው፣ ምን ያህል ሜትር ነው የሚለውን በደንብ ስልካችን ላይ የካልኩሌት እንትኑ ላይ ራሱ ገብተን ብናይ ይሄንን ነገር እናገኛለን። ኢንቹን ወደ ሳንቲሜትር ይቀይርናል ስልካችን ላይ ራሱ። እቺን በቀላሉ አይተን ሄደን ስናዝ ይሄን ያህል ሜትር አድርግልኝ፣ ይሄን ያህል ሳንቲሜትር አድርግልኝ፣ ስንወስድም ደግሞ ይሄንን ነገር ቼክ አድርገን እስቲ ባለሙያውን እስቲ ለካና አሳየን ብለን ለክተን አስለክተን አሳይተን ብንወስድ ተጨማሪ ወጪ እንድናለን፣ ሌላ አስፈላጊ ወጪ አናወጣም። ምክንያቱም የዛን ሰዓት ያሰራንበት ዋጋ ቀን በቀን ቆቃው የዋጋ ጭማሪ ስላለ የዛን ሰዓት ያሰራንበት ዋጋና አሁን እኛን ለመቀየር የምናሰራው ዋጋ የተለያየ ነው። ስለዚህ ይህንን ከግምት ውስጥ ከተን ስናሰራ የኤምዲኤፍን፣ የፋይዚትን፣ የችፑድን፣ የሳፋሪያንን ልዩነት አውቀን ብንሄድ የተሻለ እቃና ጥራት ያለው እቃ መውሰድ እንችላለን። ስለዚህ እነዚህን ነገሮች ከግምት ከተን ስናሰራም እቃችንን ስናዝም በትክክለኛው መንገድ ብናዝ የተሻለ ነው ለማለት እወዳለሁ። ስለዚህ እቃ የምታሰቡ ሰዎች ስታሰሩ ለአሁኑ ፍላጎታችሁ ብቻ ሳይሆን ለወደፊትም ለውጣችሁ የሚሆን ጭምር አስባችሁ ለባለሙያው በሚገባ አስረግጣችሁ ነገሩ ስትወስዱ ቼክ አድርጋችሁ ለክታችሁ አስለክታችሁ ብትወስዱ የተሻለ ነው። እኛም ባለሙያዎች ደንበኞቻችን በታማኝነት እናማክር። የዛሬው ታሪክ ምን አስተማራችሁ? እናንተስ እንዲህ አይነት ገጠመኝ አጋጥሟችሁ ያውቃል? ኮሜንት ላይ አሳውቁ። ለዋንዛ ቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልን። ቻው።